በርካታ ዋንጫ ማሸነፍ የቻሉ 7 የእንግሊዝ ክለቦችን ደግሞ በደረጃቸው ዛሬ ላሳያችሁ። ዋንጫ ሲባል እንግሊዝ ፕሪሚየር ሊግ ብቻ አይደለም፣ ሁሉንም ሜጀር ትሮፊ የተባሉትን በሙሉ ያካትታል ማለት ነው። ወደ ሰባተኛው ስንሄድ እንግዲህ የምናገኘው የለንደኑን ክለብ ቶተናም ሆትስፐር ነው። እንግዲህ ቶተናም ሆትስፐሮች እንግዲህ ሰባተኛ በእንግሊዝ ታሪክ ብዙ ዋንጫ ያለው ክለብ ሆኗል ማለት ነው። ወደ ስድስተኛው ስናልፍ ደግሞ አስቶን ቪላን ነው የምናገኘው። አስቶን ቪላ 20 ሜጀር ትሮፊዎችን በማሳካት ከቶተናም ሆትስፐር ተሽሎ ስድስተኛው የእንግሊዝ ፕሪሚየር ሊግ ብዙ ዋንጫ ማሳካት የቻለው ክለብ ሆኗል ማለት ነው። 7 የእንግሊዝ ፕሪሚየር ሊግ ዋንጫዎች አሏቸው። 7 ኤፍኤ ካፕ እንዲሁም ደግሞ 5 የካራቦ ካፕ ዋንጫ አላቸው ማለት ነው። እንዲሁም ደግሞ 1 ሻምፒዮንስ ሊግ አላቸው አስቶን ቪላዎች። አምስተኛ ላይ ስንሄድ የምናገኘው ደግሞ የምዕራብ ለንደኑን ክለብ ቼልሲ ነው። እንግዲህ ቼልሲ 26 ዋንጫዎችን በማሳካት አምስተኛው በርካታ ዋንጫ ያለው የእንግሊዝ ቡድን ሆኗል ማለት ነው። ያው እንግዲህ ቼልሲ 26 ዋንጫዎችን ያሳካ እንጂ ያው በቫራይቲ ደግሞ ሁሉንም የዓለማችንን ዋንጫዎች ማለትም ትልልቅ የሚባሉትን ሁሉንም ዋንጫዎች ማሳካት የቻለ ቡድን ነው። ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ፣ የዓለም የክለቦች ዋንጫ፣ የፊፋ ወርልድ ካፕን ሁሉንም በአጠቃላይ ማሸነፍ የቻለ ቡድን ነው። እንግዲህ ያለምንም ክፍያ ውጤት ገምታችሁ ብቻ አሸናፊ የምትሆኑበትን መንገድ ኤሌፋንት ቤት ይዞላችሁ መጥቷል ማለት ነው። ወደ ኤሌፋንት ቤት ድረገጽ ሄዳችሁ ቀማሪ የሚለውን በመንካት የተመረጡ ጨዋታዎችን ብቻ ራሳችሁ ገምታችሁ ምንም አይነት ገንዘብ ሳታወጡ በርካታ ሺዎች አሸናፊ ሁኑ ይላችኋል። ይህን የምታገኙት ታዲያ ኤሌፋንት ቤት ጋር ብቻ ነው። አራተኛ ላይ የምናገኘው እንግዲህ ውሃ ሰማያዊዎቹን ማንቸስተር ሲቲዎችን ነው። 27 ሜጀር ትሮፊዎችን በመያዝ ነው እንግዲህ ማንቸስተር ሲቲዎች አራተኛ መሆን የቻሉት። ከቼልሲ በአንድ ዋንጫ ነው በልጠው እንግዲህ እዛ ጋር መቀመጥ የቻሉት ማለት ነው። ያው ሲቲን ስናነሳ እንግዲህ አሰልጣኝ ፔፕ ጋርዲዮላ ከመጡ በኋላ እንግዲህ በርከት ያሉ የእንግሊዝ ፕሪሚየር ሊግ ክብሮችን አሳክተዋል። ካራቦ ካፕ፣ ኤፍኤ ካፕ፣ ትሪብሉላ ማሳካት ችለዋል ማለት ነው። ሶስተኛ በእንግሊዝ ታሪክ በርካታ ዋንጫዎች ያሉት ቡድን በመባል ደግሞ የተቀመጠው የሰሜን ለንደኑ ክለብ አርሰናል ነው። እንግዲህ አርሰናል 30 ሜጀር ትሮፊዎችን በመያዝ ሶስተኛው በእንግሊዝ በርካታ ዋንጫ ያለው ክለብ መባል ችሏል። ከሲቲ በ3 ዋንጫዎች በልጦ ማለት ነው። የአርሰናልን ስናነሳ እንግዲህ 13 ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነዋል። ከ13ቱ አንዱ ደግሞ እንደምናስታውሰው ኢንቪዚብል በመሆን ወርቃማ የእንግሊዝ ፕሪሚየር ሊግ ዋንጫ የተሰጠው ብቸኛው ቡድን ነው። ምንም 14 ጊዜ ኤፍኤ ካፕን ማሸነፍ ችሏል። እንግዲህ ያው እንግዲህ የኤፍኤ ካፑ ሪያል ማድሪድ ማለት ነው አርሰናል። ወደ ሁለተኛው ስናልፍ ደግሞ የምናገኘው ማንቸስተር ዩናይትድን ነው። እንግዲህ በርካታ ዋንጫዎችን በማሳካት 44 የሜጀር ትሮፊዎችን በመያዝ በእንግሊዝ ታሪክ በርካታ የዋንጫ ክምር ያለው ቡድን መባል ችሏል። ማንቸስተር ዩናይትድ በርካታው ማለት ይቻላል ከግማሽ በላዩን ከአሰልጣኝ ሰር አሌክስ ፈርጉሰን ጋር ያሳኩት እንደሆነ ይታወቃል። አሰልጣኝ ሰር አሌክስ ፈርጉሰንም እንግዲህ ለዚህ ክብር ይህን ቡድን ካበቁት ሰዎች መካከል በዋነኝነት የሚጠቀሱ ናቸው። አንደኛው በርካታ ዋንጫ ያለው የእንግሊዝ ቡድን ደግሞ የመርሲሳይዱ ክለብ ሊቨርፑል ሆኗል ማለት ነው። 3 ዋንጫዎች ከማንቸስተር ዩናይትድ በመብለጥ እንግዲህ 47 ዋንጫዎችን ማለትም 47 ሜጀር ትሮፊዎችን በመያዝ የእንግሊዙ ብዙ ዋንጫ ያለው የእግር ኳስ ቡድን ሆኗል ማለት ነው። 20 የእንግሊዝ ፕሪሚየር ሊግ ዋንጫዎች አሉት ልክ እንደ ማንቸስተር ዩናይትድ